ከሐምሌ ጀምሮ የ1 ሊትር ነዳጅ ዋጋ 127 ብር ይገባል ተብሎ ይጠበቃል። እዚህ ላይ 15% ሲጨመርበት ወደ 145 ብር ሊያድግ ይችላል ማለት ነው። ይህ ግን ኤክሳይዝ ታክስን ሳይጨምር መሆኑ ነው። እሱ ሲጨመርበትና ድጎማውም ሙሉ በሙሉ ሲነሳ ደግሞ የ1 ሊትር ነዳጅ ዋጋ ከ200 ብር በላይ ይዘልቃል። ለነዳጅ ብቻ ሳይሆን ሰዎች የሚለብሱትን ሲገዙም ለመንግስት 1 ቢሊዮን ብር የኤክሳይዝ ወይም የቅንጦት ግብር ይከፍላሉ ተብሏል። መንግስት ገቢ አገኝበታለሁ ብሎ ያቀደው ሌላኛው ዘርፍ ውርስና የፍርድ ቤት መቀጫ ነው። ገና ለገናው ኮንትሮባንድና ህገወጥ ግብይት ይኖራል ብሎ በማሰብ 2.6 ቢሊዮን ብር እወርሳለሁ ብሎ ያቀደው መንግስት ዜጎችን እያሰሩና እየከሰሱ 63 ሚሊዮን ብር ከፍርድ ቤት መቀጫ አገኛለሁ ብሎ እንዳሰበም ይኸው ሰንጠረዥ ያሳያል። ሰንጠረዡ ግን እነዚህም ብቻ ጠቅሶ ያበቃም። መንግስት ዜጎቼ ከሚጠቀሙት ጨውና ስኳር ላይም ግብር አስከፍላለሁ ብሎ አስልቷል። ጨውና ስኳር በኤክሳይዝ ታክስ 5.3 ቢሊዮን ብር፣ በተርኖቨር ታክስ 2.7 ሚሊዮን ብር ይገኝባቸዋል ተብሏል። በጠቅላላ ዜጎች ጨውና ስኳር ሲገዙ ለመንግስት የሚከፍሉት ታክስ 6 ቢሊዮን ብር እንደሚደርስ ይኸው ሰንጠረዥ ያሳያል።